37ኛ ሳምንት ከግንቦት 17 እስከ ግንቦት 23 2018 ዓመተ ምህረት 8ኛ በር የትምህርትና ስነ ጥበብ በር አጠቃላይ መግለጫ። የትምህርትና ስነ ጥበብ በር ወደ አንድ አገር በርካታ ነገሮችን በተለይም ዕውቀትና መረጃዎችን የሚመለከቱ ነገሮችን በማስገባቱ ረገድ ቁልፍ ሚና የሚጫወት በር ሆኖ እንመለከተዋለን። በዛሬው ዘመን ዕውቀት ከአንዱ ዓለም ጫፍ ወደ ሌላው የዓለም ጫፍ በፍጥነትም ሆነ በጥራት ያለአንዳች ችግርና ከልካይ ሲተላለፍ ይስተዋላል። ይህም ደግሞ ያለ ዕውቀት ይሰሩ የነበሩ ነገሮችን በዕውቀት በመስራት ከየሥራ ዘርፉ ተገቢውን ጥቅም ማግኘት የሚያስችል ጉዳይ ይሆናል። የሥነ ጥበቡም ዓለም እንደዚሁ በጨዋታና በአዝናኝ ቀልዶች እንዲሁም በተከሸነ ስነ ቃል እያዋዛ ብዙ ቁም ነገሮችን ለትውልዱ ያስተላልፋል። እንግዲህ ይህ የትምህርትና የሥነ ጥበቡ በር እንዲህ ባለ መልኩ ጠቃሚዎቹንም ሆነ ለጊዜው አስፈላጊዎቹን መረጃዎች እየለቀቀ ትውልድን ሲያሻግር የሚስተዋል ከመሆኑም አንጻር በአገር ግንባታውና በወገን ልማቱ ተግባር ላይ በግንባር ቀደምትነት ተገኝቶ ኃላፊነቱን ወይም ድርሻውን ባለመተካት ይወጣል። ከዚህ አንጻር በዚህ በር ጠቃሚነትና በተለይም ደግሞ በምልጃው ተግባር ቢታገዝ ከሚኖረው የላቀ ጠቀሜታነት አንጻር ጉዳዩን ስንመለከተውና እንደ መንፈሳውያን ሰዎችም ሆነ እንደ አገልጋዮች ለጉዳዩ ምልጃዊ ምላሽ ልንሰጠው ይገባል። መልካም አጋጣሚዎች። ይህንን የትምህርትና የሥነ ጥበብ በር በተመለከተ በመልካም አጋጣሚነት የምንመለከታቸው በተለይም ከውጭ ዓለም ወደ አገር ውስጥ ዕውቀትንና ጠቃሚ መረጃዎችን በማምጣቱ ረገድ ለበረከት የሚሆኑ አካሄዶች የሚከተል ሆኖ ይስተዋላል። ብዙዎቹ ዩኒቨርሲቲዎች ዘመኑን የሚዋጁ አይነቶቹን አዳዲስ የትምህርት መስኮች እንዲሁም ከሀገሪቱ ተጨባጭ ሁኔታ ጋር አብረው የሚሄዱ አይነቶቹን የትምህርት መስኮች በሥርዓተ ትምህርቱ ውስጥ እየቀረጹ ያሉበትና አውዳዊነት ባለው መልኩ ትምህርቱ እንዲሰጥ እንዲሁም የአገርን ችግር የሚፈቱ ምርምሮች እንዲካሄዱ በማድረግ አመርቂ ስራዎችን እየሰሩ ያሉበትና በዚህም ተገቢውን ውጤት እያገኘ ያለበትን ሁኔታ በመልካም አጋጣሚነት መውሰድ ይቻላል። ይህ እንግዲህ በአንድ በኩል ጌታ አምላክ እግዚአብሔርን በማመስገን የምንገለጥበትን እንዲሁም ከምስጋናው ጋር ደግሞ ጎን ለጎን ስራው ከዚህ በበለጠ እንዲሰፋ ጌታ የመስኩን ተዋናዮችና ሁሉንም ባለድርሻ አካላት እንዲያግዝ በምልጃ የምንቀርብበት ነው የሚሆነው። ስጋቶች። ይህንን የትምህርትና ስነ ጥበብ በር በተመለከተ ስንነጋገር በአሉታዊ መልኩ ወይም በስጋትነት የሚታየው ነገር ተዘውትሮ የሚካሄደው ነገር በሌላው ዓለም ያለውን ወይም ያዩትን ነገር አውዳዊ ሁኔታዎች እንዲሁም ከሀገሪቱ አቅምና የእድገት ደረጃ ጋር ባልተገናዘበበትም ሆነ አብሮ በማይሄድ መልኩ እንዳለ ቀጥቶ የመውሰድ ኮፒ የማድረግ አካሄድን የመከተል ነገር ነው። ዘመናዊውን ከአገር በቀል ዕውቀት ጋር አስተሳስሮ ለመስጠት ዝግጁ አለመሆንም እንደዚሁ በዘመኑ ያለው ተግዳሮት እንደሆነና ዛሬም ላይ አዲሱ ትውልድ ራሱን ከስነ ቃል ጀምሮ ብዙ ባህላዊና አገር በቀል ቋንቋዊ ነገሮችን ወደ አለማወቅ እየሄደ ያለበት ሁኔታ ከስጋትነት ገጽታዎች መካከል ጎልቶ የሚታይ ሆኖ ይስተዋላል። በእርግጥም እንዲህ ያለውን መንገድ መከተል ከጥቅሙ ይልቅ ጉዳቱ ስለሚያመዝን ጉዳዩ በስጋትነት የሚታይ ይሆናል። ከዚህ ከስጋቱ አንጻር ደግሞ በእርግጥም ጉዳዩ ለምድሪቱ ሁለንተናዊ እድገትና ስር ነቀል ለውጥ ማምጣት ለመጸለይ ቀድሞ ቅዱሳን ማላጆች በዚህ በ37ኛው ሳምንት ከግንቦት 17 እስከ ግንቦት 28 በ8ኛው በር የትምህርትና የሥነ ጥበብ በር የምንጸልይበትን ዋና ዋና የጸሎት ርዕሶችን እንደሚከተለው እናቀርብላችኋለን። ንስሐ። በሌላው ዓለም ያለውን ወይም ያዩትን ነገር አውዳዊ ሁኔታዎች እንዲሁም በሀገሪቱ አቅምና የእድገት ደረጃ ጋር ባልተገናዘበበትም ሆነ አብሮ በማይሄድ መልኩ ለማስገባት በሚደረግ ሙከራ ስለሚመጡ በርካታ ችግሮች በጌታ ፊት ንስሐ እየገባን እንጸልያለን። የራስን ነገር መተውና የሌሎችን ነገር መቅዳትና የማንነት ቀውስ ሰለባ ለመሆን መዳረግን በተመለከተ በጌታ ፊት ንስሐ እየገባን እንጸልያለን። ዘመናዊውን ከአገር በቀል ዕውቀት ጋር አስተሳስሮ ለመስጠት ዝግጁ አለመሆንንም በጌታ ፊት ንስሐ እየገባን እንጸልያለን። ምስጋና
በዚህ በር አማካኝነት በየጊዜው ወደ አገራችን ስለሚገቡ ወቅታዊነት ስላላቸው ዕውቀቶችና መረጃዎች ጌታን እያመሰገንን እንጸልያለን። በዚህ በር አማካኝነት በየጊዜው ስለምናገኛቸው የልምድ ለውጦች ጌታን እያመሰገንን እንጸልያለን። በሥነ ጥበቡ በር አማካኝነት እየገቡና ማህበረሰቡን እየጠቀሙ ስላሉ ጉዳዮች ጌታን እያመሰገንን እንጸልያለን። ምልጃና ልመና በሌላው ዓለም ያለው ወይም ያዩትን ነገር አውዳዊ ሁኔታዎች እንዲሁም ከሀገሪቱ አቅምና የእድገት ደረጃ ጋር ባልተገናዘበበትም ሆነ አብሮ በማይሄድ መልኩ ለማስገባት የሚደረግ ሙከራ የሚመጡ በርካታ ችግሮችን እንዲወገዱ ጌታ እንዲረዳን እየማለድን እንጸልያለን። የራስን ነገር መተውና የሌሎችን ነገር መቅዳትና የማንነት ቀውስ ሰለባ በመሆን ከመዳረግ እንድንጠበቅ በጌታ ፊት የምልጃን ጸሎታችንን እያቀረብን እንጸልያለን። ዘመናዊውን ከአገር በቀል ዕውቀት ጋር አስተሳስሮ ለመስጠት ዝግጁ ካለመሆን እንድንጠበቅ በጌታ ፊት የምልጃ ጸሎታችንን እያቀረብን እንጸልያለን። መንፈሳዊ ተቃውሞ፣ መንፈሳዊ ውጊያ በዚህ በር አማካኝነት በየጊዜው ወደ አገራችን የሚገቡ ወቅታዊነት ያላቸው ዕውቀቶችና መረጃዎች እንዳንጠቀም የሚያደርጉ ክፉ መናፍስትን እየተቃወምን ክፉ ሥራዎቻቸውን ሙሉ ደግሞ እያፈራረስን እንጸልያለን። በዚህ በር አማካኝነት በየጊዜው የምናገኛቸው የልምድ ልውውጦችን በአግባቡ ጥቅም ላይ እንዳናውላቸው በስተጀርባ የሚሰሩ ክፉ መናፍስትን ክፉ ሥራዎቻቸውን ሙሉ ደግሞ እያፈራረስን እንጸልያለን። በሥነ ጥበቡ በር አማካኝነት እየገቡና ማህበረሰቡን እየጠቀሙ ያሉ ጉዳዮችን በአግባቡ ጥቅም ላይ እንዳናውላቸው በስተጀርባ የሚሰሩ ክፉ መናፍስትን እየተቃወምን ክፉ ሥራዎቻቸውን ሁሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ዛሬ ደግሞ ከኔ ጋራ ከሚያዝያ 26 እስከ ግንቦት 2 ባለው የጸሎት መርሃ ግብራችን የምልጃ መጽሐፍ ላይ በዓለም አቀፍና በአገር ውስጥ እየተከታተላችሁ ያላችሁ በጌታችን በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን እያልኩኝ ወደዚህ የጸሎት ሰንሰላታችን ደግሞ ከኔ ጋራ በንግድና ኢኮኖሚ ጉዳዮች ላይ እንጸልያለን። እግዚአብሔር አምላካችን የተባረከ ይሁን። የንግዱና የኢኮኖሚ ጉዳዮች በአገራችን ላይ ትልቅ አስተዋጽኦ የሚያደርግ ስለሆነ ብዙ ጸሎትና ምልጃ የሚያስፈልገው ተቋም ስለሆነ ለሀገሪቷም እድገት የሚጠቅም ስለሆነ እናንተ ማላጆች ደግሞ በዚህ በር ላይ ልንቆም እድል ስለተሰጠን እግዚአብሔር አምላካችን የተባረከ ይሁን። የእግዚአብሔርን ቃል አነብና መጀመሪያ ወደዚህ ጸሎት ከመግባታችን በፊት ስለ እግዚአብሔር ሉዓላዊነት፣ ስለ እግዚአብሔር ገዢነት አብረን ከኔ ጋር እናመሰግናለን። እግዚአብሔር አምላካችን ከዘላለም እስከ ዘላለም ይባረክ። ከራእይ 11 ቁጥር 15 ላይ ያለውን ቃል አነባለሁኝ። እንዲህም አሉ፣ ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዝ ስለነገስክ እናመሰግንሃለን። አሕዛብ ተቆጡ፣ ቁጣም መጣ። በሙታን ትፈርድ ዘንድ ዘመን መጣ። ለባሪያዎች ለነቢያትና ለቅዱሳንህም ስምህን ለሚፈሩት ለታናናሾችና ለታላላቆች ዋጋቸውን ትሰጥ ዘንድ ምድር የሚያጠፉትን ታጠፋ ዘንድ ዘመን መጣ ይላል። በዋናነት የምፈልገው ያለና የነበረ እግዚአብሔር ዛሬ በዚህ ቀን ላይ በሚያዝያ 26 እስከ ግንቦት 2 ባለው መርሃ ግብር ውስጥ እግዚአብሔር በእኛ ላለው ለነበረው ጌታ ሊመሰገን ይገባል። ክብር ከዘላለም እስከ ዘላለም ለእርሱ ይሁን። አምላካችን እግዚአብሔር ታላቅ አምላክ ነውና የንግዱና የዚህ የኢኮኖሚ ልማት ጉዳይ ደግሞ በብርቱ ማላጅ ቅጥር ሆኖ የሚቆምበት ስለሆነ በምስጋና እንጀምራለን። እግዚአብሔር አምላካችን የተባረከ ይሁን። የንስሐም የተቃውሞም የምልጃም ጊዜ ይኖረናል። ክብር ለእግዚአብሔር ይሁን። ያለህና የነበርክ ሁሉን የምትገዛ እግዚአብሔር ሆይ አንተ ትልቁን ኃይልህን ስለያዝክ ስለነገስክ በዚህ ማለዳ እንደገና እናመሰግንሃለን። ክብር ለስምህ ይሁን። እግዚአብሔር አምላክ ሆይ በዓለም ዙሪያም በአገር ውስጥ ባሉት ወገኖቼ በዚህ በተሰጠን እግዚአብሔር ኔትወርክ ውስጥ ይህንን ጸሎት ደግሞ እንዲህ እንድንጸልይ እድል የሰጠህን አንተ ነህ። በናዝሬቱ በኢየሱስ ስም እናመሰግንሃለን። እግዚአብሔር አምላካችን በዚህ ሰንሰለት ውስጥ በዚህ ኔትወርክ ውስጥ በዚህ ኤልሻዳይ ቴሌቪዥን በተሰጠን የአየር ሰዓት ላይ እግዚአብሔር ሆይ ስለ ንግዱና ስለ ኢኮኖሚው በር ጌታ እንድናመሰግን ብዙ በቂ ምክንያቶች አሉንና ምስጋና ለስምህ ይሁን።
አምላካችን እግዚአብሔር አንተ በምድር ላይ ሰውን ስታስቀምጥ በተለያየ ተቋማት ላይ ታስቀምጣለህ። ምድርን እንድናበጃት፣ እንድንጠብቃት፣ እንድንከባከባት ለሰው ትልቅ አይምሮን ሰጥተሃልና በናዝሬቱ በኢየሱስ ስም እናመሰግንሃለን። አንተ ስለ ፈቃድ ሁሉ እንዲሆን በውክልና ያስቀመጥከው ሰዎች ሁሉ በንግዱና በኢኮኖሚ ላይ ያሉት እግዚአብሔር ሆይ በአገር ደረጃ ይህንን ተቋም የሚመሩትን አንተ የረዳሃቸው ጌታ እግዚአብሔር ሆይ በብዙ እገዛ እግዚአብሔር ምድሪቷ ላይ ትልቅ የኢኮኖሚ ለውጥ ትልቅ እግዚአብሔር ሆይ የንግዱ ለውጥ እየተደረገ ስለሆነ በናዝሬቱ በኢየሱስ ስም እናመሰግንሃለን። እግዚአብሔር ከውጭ ስለሚገቡት ምርቶች አምላካችን እግዚአብሔር የዘላለም አምላክ ይሄ የንግዱና የኢኮኖሚ በር ትልቅ ነገር አለ። ባለቃም አቀፍ ደረጃ እግዚአብሔር ኢትዮጵያ ጋራ ብዙ ግንኙነቶችን እያደረክ ስላለ እናመሰግንሃለን። በናዝሬቱ በኢየሱስ ስም እናመሰግንሃለን። ከውጭ ስለሚገቡት እነሆ እግዚአብሔር ምርቶች በናዝሬቱ በኢየሱስ ስም በመልካም እየገቡ አገሪቷ ላይ እግዚአብሔር ሆይ ትልቅ እሴት እየፈጠሩ ስላለ እናመሰግንሃለን። እግዚአብሔር አምላካችንና መድኃኒታችን ነው። በአገር ውስጥ ስላሉት ግብአቶች ስለ ማዳበሪያ እናመሰግንሃለን። ብዙ ታላላቅ ማዕድናቶች፣ ብዙ ታላላቅ ምርቶች በዚህ በኢንዱስትሪ እግዚአብሔር በንግድና ኢንዱስትሪና በኢኮኖሚ ልማት በኩል እግዚአብሔር አገሪቷ ወደ ታየላት እግዚአብሔር ከፍታ እየሄደች ስላለ በናዝሬቱ በኢየሱስ ስም እናመሰግንሃለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። እግዚአብሔር አባታችን ሆይ እናመሰግንሃለን። ከውጭ በር ወደኛ እንዲገቡ ስለሚደረጉት መልካም ነገሮች በዚህ በፋብሪካዎች በኢንዱስትሪዎች ስለሚሰሩ ነገሮች ሁሉ ስለ ግብአቶች ሁሉ እናመሰግንሃለን። አንተ መልካም አምላክ ነህና የሰው ልጆች በምድር ላይ እንዲገዛ እንዲያስተዳድር ደግሞም እንዲጠቀም አንተ ነህ ስልጣን የሰጠህ። በናዝሬቱ በኢየሱስ ስም ክብር ይሆንልህ። እኛ አስተውለን ማላጆች እናመሰግናለን። በኢንዱስትሪው ላይ ስላለው ግብአቶች በፋብሪካ ላይ ስላሉ ግብአቶች በናዝሬቱ በኢየሱስ ስም ስለ ማዕድናት ስለ ጨርቃ ጨርቅም እግዚአብሔር ምርቶች በናዝሬቱ በኢየሱስ ስም ስለ ውጪ ምንዛሪዎች እናመሰግናለን። ክብር ላንተ ይሁን እግዚአብሔር። ለዚች አገር ኢኮኖሚ ከፍ ማለት ለዚች አገር እግዚአብሔር ንግድ እነሆ በዓለም አቀፍ ደረጃ እየተሳለጠ መሄድ ምክንያት ይሄን በር ስለሰጠን እኛ ጥበበኞች አስተዋዮች እንደ ሳኮር ልጆች እግዚአብሔር ገብቶን እናመሰግናለን። በኢየሱስ ስም የእጆቻችንን ሥራ እየባረክ ስላለ በዚህ ላይ ደግሞ ዕውቀትና ጥበብ ስለሰጣቸው በንግዱና እግዚአብሔር ሆይ በኢኮኖሚ ልማት ላይ ስለ ሾምካቸው አመራሮች ሚኒስትሮች እናመሰግናለን። ስለ እውነተኛ ነጋዴዎችም እናመሰግናለን። በዚህ ንግድ ላይ ስለተሰማሩት እግዚአብሔር ነጋዴዎች በትክክል እግዚአብሔር ሆይ ገቢዎችን እየከፈሉ ሕዝብን በመልካም ነው እየረዱ ስላሉ በተሰጣቸው የንግዱ እግዚአብሔር ዘርፍ ላይ በትክክለኝነት ለሀገር እያሰቡ ስለሚነግዱትም እናመሰግናለን። ክብር ከዘላለም እስከ ዘላለም ላንተ ይሁን። አንተ መልካም ነህ። ክብር ላንተ ይሁን። መልካምነትን በብዙ አቅጣጫ አግኝተናልና የሚገባውን ክብር ላንተ እንሰጣለን። በናዝሬቱ በኢየሱስ ስም ተባረክ። ደግሞ ጨምረን ስለ ንስሐው በዚህ በንግዱ ሴክተር ላይ ስለተደረጉ በደሎችና ግፎች እንደገና ከውጭ የሚመጡት ምርቶች ሁሉ ጥራታቸውን ያልጠበቁ ስለሆነ የተበላሹ ስለሆነ እነዚህ ነገሮች ሁሉ እነሆ በደል ናቸውና በጊዜው ደግሞ የማዳበሪያውና የግብርና ግብአቶች በአግባቡ ለገበሬው ስለማይደርስ ከውጪ የሚመጡ ቁሳቁሶች ሁሉ እንደሚገባ ሳይሆን ከትርፋቸው በላይ እየተነገደ ሕዝቡ እየተማረረ ስላለ በናዝሬቱ በኢየሱስ ስም ምሕረት እየጠየቀን እንጸልያለን። እኛ ማላጅ ስለሆንን እኛ እነሆ ጉበኞች ስለሆንን እኛ ጣልቃ ገብተን ነገሮች በትክክል እንዲሄዱ እግዚአብሔር እድል ስለሰጠን በናዝሬቱ በኢየሱስ ስም ስልጣን ከውጪ ወደ አገር የሚመጡት በተለይ የማዳበሪያ ግብአቶች ጌታ ሆይ በግብርናው ሴክተር በወቅቱ ባለመድረስ ጌታ ሆይ በገበሬው ላይ እየደረሰ ስላለው ነገሮች እግዚአብሔር የዘላለም አምላክ በክርስቶስ ኢየሱስ ስም ምሕረት እንጠይቃለን። አንተ በምን አቅጣጫ ይሄ እንደሆነ ታውቃለህ ከኛ በላይ። በሰዓቱ መድረስ የሚገባቸው በተለይ እግዚአብሔር የማዳበሪያ ግብአቶች አልፎም የግብርና ግብአቶች ወደ ገበሬው ባለመድረስ ጌታ ሆይ ገበሬው በብዙ ሐዘን ጭንቅ ውስጥ አለና የኢትዮጵያን ሕዝብ ይዘን የግብርናውን ዘርፍ ይዘን ይሄንን የሚያመጡትን አመራሮችን ይዘን በናዝሬቱ በኢየሱስ ስም ምሕረት እንጠይቃለን። በመዘግየት ውስጥ እግዚአብሔር ተግዳሮቶች እንዳለ ብናቅም እንኳን የሰው ደግሞ ጥፋት አለ፣ የሰው ክፋት አለ። ጌታ ሆይ ገበያ ለማስወደድ ጌታ የሚደረጉ አካሄዶች አሉ። በኢየሱስ ስም ምሕረት እንጠይቃለን።
በኢየሱስ ስም ይቅርታን እንጠይቃለን። በደሏ የለብንም አንልም፣ ምሕረትን እንጠይቃለን። እግዚአብሔር የዘላለም አምላክ እንደገና እግዚአብሔር ሆይ በኢየሱስ ክርስቶስ ስም ስልጣን የተበላሹን ምርቶች እየገቡ አሉ። እርሱ ደግሞ ወደ ማህበረሰቡ ነው የሚወርደው። ጉዳትን ያመጣል፣ ኪሳራን ያመጣል። እነዚህ ነገሮች ሁሉ በደል ነውና የተሰጠንን ኃላፊነት እንደሚገባ ባልተወጣንበት፣ አመራሮች ባልተወጡበት፣ በዚህ ባለድርሻዎች ባልተወጡበት በልጅ በክርስቶስ ምሕረት እንጠይቃለን፣ ይቅርታን እንጠይቃለን። በናዝሬቱ በኢየሱስ ስም ንስሐ እየገባህ ምሕረት እንጠይቃለን። በንግዱ ላይ ስላለው ኢቴክሱን ስላልጠበቀ እግዚአብሔር የዘላለም አምላክ በእያንዳንዱ የንግድ አካሄዶች ላይ ትልልቅ በደሎች እየተደረጉ ስላለ በጌታ በኢየሱስ ስም ምሕረት እንጠይቃለን። በናዝሬቱ በኢየሱስ ስም ምሕረት እንጠይቃለን። የትርፍ እየተበላ ህዝቡ እያለቀሰ ስላለ ይሄንን ደግሞ የሚቆጣጠሩ ወገኖች ጣልቃ ገብቶ ማስተካከል ሲችሉ ቸል ባሉበት ምሕረት እንጠይቃለን። እንደሚገባ እግዚአብሔር ስርዓት ባላሳዙበት የንግዱም እነው አካሄድ እግዚአብሔር ስነ ምግባሩን ባልጠበቀበት በናዝሬቱ በኢየሱስ ስም ምሕረት እንጠይቃለን። አምላካችን አንተ መሐሪ ነህ፣ አንተ ይቅር ባይ ነህ። ልባችን በብዙ ያዝናል። በየክልሉ በየወረዳው በየቀበሌው በእያንዳንዱ ንግዶች በየሸቀጣ ሸቀጡ ላይ በእያንዳንዱ ነገር ላይ የሚሆነው ነገርን እግዚአብሔር ባለድርሻ አካል ጣልቃ ገብቶ ባላስተካከለበት ምሕረት እንጠይቃለን። አንተ ደግሞ ይቅር ስለምትለን እናመሰግናለን። አምላካችን ክብር ላንተ ይሁን። አሁንም ጨምረን ደግሞ ይሄንን በአገሪቷ ላይ እነሆ ወደ ምድር እንዲገቡ እግዚአብሔር አምላክ ደግሞ ኢንዱስትሪዎችን ግብአቶችን እንደገና እነሆ ፋብሪካ ግብአቶችን በመልካም ማዕድናቶችን ይህንን እንዲያከናውኑ ባለድርሻ ሆኖ የተቀመጡትን የእግዚአብሔር እጅ እንዲረዳቸው እንማልዳለን። አሁን በ2018 ላይ በአመቱ በጀት መዝጊያ ላይ ይሄ ትልቅ እነሆ የተሰጣቸው እነዚህ እግዚአብሔር ኢንዱስትሪዎች፣ ፋብሪካዎች፣ ማዕድናቶች ሪፖርታቸው እንዲቀየር የምንሰማው ሪፖርቶች ሁሉ ልባችንን ደስ እንዲያሰኘን እንደገና ያንተ እርዳታ እንዲገለጥ ያንተ እገዛ ከነዚህ ወገኖቻችን ጋር እንዲቆም የማዕድን ፍለጋው ጉዳዮች ላይ እግዚአብሔር ሆይ በኢንዱስትሪው ላይ በጨርቃ ጨርቅ ፋብሪካዎች ላይ ያንተ እግዚአብሔር እርዳታ በግልም በመንግስትም የሚስተዳደሩትን ይሄንን ታላላቅ ተቋማትን በትክክለኛ አቅጣጫ ወደ ፍጻሜ ማድረስ ወደ ክንውን ማድረስ እንዲችሉ ያንተ እርዳታ በላቸው ላይ እንዲሆን እንለምናለን። ያንተ ክንውን በላቸው ላይ እንዲሆን እንለምናለን። ያንተ አካሄድ በዛ እነው ኢንዱስትሪ ላይ እንዲሆን ያንተ አካሄድ እግዚአብሔር አምላክ ሆይ በእነሱ አይምሮ ላይ ሰልጥኖ ትክክለኛ እግዚአብሔር ሆይ በኢየሱስ ስም ምርቱ ተመርቶ ወደ ሰዎች እነው መድረስ የሚገባው እንዲደርስ ያንተ እርዳታ በእነሱ ላይ እንዲሆን እንማጸናለን። በተለይ በማዕድን ፍለጋ ላይ እንማጸናለን። ያንተ ብቃት በኢየሱስ ስም በማዕድን ሚኒስቴር ላይ ጌታ ሆይ በአንተ እጅ እንድታገዙ አንተን እንዲለምኑ አንተን እንዲፈልጉ ይሄው እኛ ምልጃን ልመናን አድርገናልና በኢየሱስ ስም እንድትረዳቸው በዚህ አይምሮአቸውን እንድታነቃ በዚህ ላይ ባለድርሻ አካላት በዚህ ጉዳይ ላይ ተግቶ እንዲሰሩ እግዚአብሔር ከኛ ጋር ይችላል እንዲሉ ጥበበኞች ሆነው እንዲወጡ እቺ አገር እግዚአብሔር ከማዕድን እያላት ማዕድኗን መጠቀም እንድትችል ያንተ እገዛ በላቸው ላይ እንዲሆን ተማጸን። ይሄንን ስለምታደርግ እናመሰግናለን። ይሄን ስለምትሰራ እናመሰግናለን። የእግዚአብሔር ሆይ መድኃኒቶች እንደሚገባ ወደ አገር እንዲገቡ እንድትረዳቸው ለእግዚአብሔር ሆይ በኢየሱስ ስም ስልጣን ታካሚዎች የማዕድን እጥረት እንዳይመጣባቸው በኢየሱስ ስም በዚህ ቃል እውነት እንጸልያለን። በመጣው መርሐ ግብር እንጸልያለን። አንተ ፈዋሽ አምላክ ነህ እናውቃለን። በዚህ መንገድ ሰውን ትረዳለህ። ለጤና ጥበቃ ሚኒስቴር በዚህ መድኃኒት ማስገባት ጉዳይ ላይ የመድኃኒት ቁጥጥር ላይ ያሉት ባለስልጣናት ትክክለኛ መድኃኒት ጊዜውን የጠበቀ ደግሞ እንዲገባ በዚህ እውነት አይምሯቸውን እንድታነቃ እንለምናለን። ስለምትረዳቸው ክብር ላንተ ይሁን። ምልጃችንን በፊት አቀረብን። ክብር ምስጋና ላንተ ይሁን። እግዚአብሔር አምላካችን የተባረከ ይሁን። አሁን ደግሞ በተቃውሞ እንቃወማለን። ይሄ እንዳይሆን የሚከለክል ይሄ እንዳይሆን እንዳይሳካ የሚቋቋም በተለይ ደረጃቸውን የጠበቁ ዕቃዎች ከዚህ ክፉ ነገር እንዲወጡ ጠላትን እንቃወማለን፣ ሰይጣንን እንቃወማለን። በግብርና ዘርፍ ላይ እግዚአብሔር ሆይ እንደው የተሳለቀ ነገር እንዳይሆን ወደ ገበሬው በሰዓቱ እንዳይደርስ በተለያየ ሰንሰለት ውስጥ የሚሰራው የሰይጣን የጨለማ የክፋትን አሰራር በሰው አይምሮ ላይ የተቀመጠው በኢየሱስ ስም እናፈርሳለን። ሰው መልካም ነገር ማድረግ ሲችል እንዳደረገ የከለከለው በተዋረድ
ስልጣን ያገኙት ይህንን በመልካም ወደታችን እንዳያወርዱ በራሳቸው ጥቅም ላይ ትኩረት እንዲያደርጉ ያደረገውን የጨለማ ጉልበት እንቃወማለን። የሰይጣንን ስትራቴጂ እናፈርሳለን። አይምሮአቸውን የያዘ ይልቀቅ፣ ልባቸውን የያዘ ይልቀቅ። ኮራፕሽንና ሙስና ይመታ በናዝሬቱ በኢየሱስ ስም። ግብርናው ትልቅ አስተዋጽኦ አለውና ለኢትዮጵያ በኢየሱስ ስም ይሄ በመልካም እንዳይሳለጥ እነሆ በመልካም እንዳይሰሩ የሰዎችን ልብ አይምሮ በክፋት እየቃኘ እንዲሆን ያደረገ ክፉ ዲያብሎስ ይመታ። አንተ ብርቱ ጌታ ክብር ላንተ ይሁን። እግዚአብሔር አምላካችንና መድኃኒታችን ሆይ እግዚአብሔር ከውጭ የሚገቡ ቁሳቁሶች ከውጭ የሚቀቡ አልባሳቶች በሙሉ አንተ እግዚአብሔር እንደምትወደውና እንደምትከብርበት ባልተደረገበት በኢየሱስ ስም ስልጣን እግዚአብሔር በደነው ጠላት በዚህ በሚጠቀምበት ያደርጉ ሰዎች ወደ ስርዓት ይግቡ። ይሄን ያደርጉ እንደው ስልጣን የተሰጣቸው በዚህ በምንጸልየው ጸሎት ልባቸው ይቀየር። ይሄንን ስለምታደርግና አመሰግናለን። ክብርና ምስጋና ላንተ ይሁን። በዚህ በንግድና ኢኮኖሚ ልማት ላይ እኛ ልንማልድ ዕድል ያገኘ እኛ ልንቆም በር የተከፈተልን እንደ እግዚአብሔር ቃል ነው በፊት ማለድን ንስሐ ገባን፣ አመሰገንን፣ ጠላትን ተቃወምን። ክብር ሁሉ ለስምህ ይሁን። እግዚአብሔር አባት ሆይ በኢየሱስ ስም ክብር ሁሉ ላንተ ይሁን። ሁሉን የምትገዛ ያለ የነበርክ እናከብርሃለን። በጌታችን በኢየሱስ ክርስቶስ ስም ጸለይን። እግዚአብሔር አምላካችን የተባረከ ይሁን። ባለም ዙሪያ ያላችሁ በዚህ የንግዱና የኢኮኖሚ ዘርፍ ላይ ከኛ ጋር የቆማችሁ እግዚአብሔር ቤታችሁን ዘመናችሁን ይባርክ። እጥረት በህይወታችሁ አይገኝ። እግዚአብሔር ብድራቱን ይክፈላችሁ። ሻሎም። ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። እኔ ወንጌላዊት ምስራቅ መሳፍንት እባላለሁኝ። በ2000 ፕሬየር የጸሎት አገልግሎት ማዕከል ውስጥ የምሽግ ጸሎት አስተባባሪ ነኝ። በመካነ ኢየሱስም ቤተክርስቲያን ደግሞ አገለግላለሁኝ። ዛሬ ስለ መሰዊያን ማፍረስ በሚል መርሃ ግብር ከመጋቢት 28 እስከ ሚያዝያ 30 ድረስ በ5 ሳምንታት ውስጥ ያለ የምልጃን ጸሎት በጌዲዮን መጽሐፍ ላይ በመነሳት የክፉን መሰዊያ አፍርስ ደግሞ የአባትን ቤት የክፉን መሰዊያ አፍርስ ደግሞም ለእግዚአብሔር ለኔ መሰዊያን አሳምረህ ስራ ብሎ እግዚአብሔር የተናገረውን ቃል መመሪያ በመያዝ ለ5 ሳምንታት የጸሎት ግና የምልጃ ፕሮግራም እያደረግን ያለነው። የመጀመሪያውን ሳምንት ያደረግነው በኮልፌ ሙሉ ወንጌል ሲሆን በዛም ደግሞ እግዚአብሔር በጣም መልካምን ጊዜ ሰጥቶን ነበረ። የእግዚአብሔርንም ቃል እየተከፋፈልን ዕውቀትም እየተጨመረልን እንዴት ነው መሰዊያን የምናፈርሰው፣ እንዴት ነው ለእግዚአብሔር ቤትስ ደግሞ እግዚአብሔር የሚፈልገውን መሰዊያ አሳምረን መስራት የምንችለው የሚለውን ነገር አይተናል። የክፉ መሰዊያ ከፍ ባለበት ጊዜ ሁሉ እግዚአብሔር በምድር በትውልድ መካከል በአገር ደረጃ እንደ ቤተ ክርስቲያን በብዙ ያጣናቸው መልካም ነገሮች አሉ። ስለዚህ ያንን በማየት በእግዚአብሔር ፊት ንስሐ በመግባት እንደገናም ደግሞ እግዚአብሔር መሰዊያዎችን እንዲያድስልን አጥብቀን ምልጃን እያደረግን ያለንበት ጊዜ ነው። አሁን ደግሞ በዚህኛው ሳምንት በየት ነው ያለነው? እኔ በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እህታችን ወንጌላዊት ምስራቅ እንደነገረቻችሁ ዛሬ ደግሞ በሶስተኛ ቀን በቤቴል መካነ ኢየሱስ እንገኛለን። ሶስተኛ ቀናችን ሁለተኛ ሳምንት ላይ ነው ያለነው። ይህንን መሰዊያ በማፍረስ አቅጣጫ እህታችን በእግዚአብሔር ቃል እውነት ገልጠዋለች። ምን አይነት መሰዊያ እንደምናፈርስ ከቤታችን ያለው መሰዊያ ሲፈርስ የአደባባዩን ማፍረስ እንደምንችል በእግዚአብሔር ቃል እውነት ላይ 2 ቀን የትምህርት ጊዜ እየተሰጠ ነው። ዛሬ ሁለተኛ ቀን ትምህርት ላይ ነው ያለነው። እግዚአብሔር አምላካችን ረድቶን ይሄን ኪዳን እንድንፈጽም ደግሞ እንደ ጌዲዮን ጠርቶናል። ክብር ለእግዚአብሔር ይሁን። ይሄንን መሰዊያ በማፍረስ አቅጣጫ እህታችን ወንጌላዊትም እንዳለች ደግሞ በኤልሻዳይ ቲቪ እየተላለፈ ባለው ከ12 ሰዓት እስከ 1 ሰዓት እየተላለፈው ባለው ላይ ብዙ ተጠቃሚዎች እየሆናችሁ ነው ያላችሁትና አሁን የሀገራችን ጉዳይ ደግሞ በብዙ መሰዊያዎች ምድሪቷን እየሞላ ባለበት መዋቅር ተቀርጾ እየተሰራ ያለበት ሁኔታ ላይ ነው ያለነው። እሱ ደግሞ ትልቅ እርግማንን ያመጣብናል። ከዚህ የተነሳ ማላጁ እኔ ጉበኛ ነኝ፣ እኔ ጠባቂ ነኝ ብሎ እንደ ጌዲዮን ልንነሳ ያለንበት ሰዓት ስለሆነ እግዚአብሔር አምላካችን በዚህ እውነት ውስጥ እንድትተባበሩ እኔና እህታችን ደግሞ ከዚህ ከቤቴል መካነ ኢየሱስ ለእናንተ የምልጃና የጸሎት ቀሪ ሳምንታት ላይ እንድትገኙ ጥሪ እናደርግላቸዋለን። የእግዚአብሔር ጸጋ ይረዳቸዋል። እህታችን አሜን። የሚቀጥለው ደግሞ ሶስተኛውን ሳምንት የምናደርገው በሴሚት
ፍየል ቤት አካባቢ ባለው የዘጸአት ቤተክርስቲያን ነው። በዛም ደግሞ በመገኘት በዛም ደግሞ የሚተላለፉትን እግዚአብሔር ለሕዝባችን የሚናገረውን ስለ መሰዊያ አጥብቆ የሚያስተምረንን ነገር እየሰማን ወገኖቼ ካለንበት አዝቅት ውስጥ ክፉ መሰዊያዎች ከፍ ባሉበት የተረሱ የወደቁ ዛሬ ግን እሴት ነው ስብዕና ነው ተብሎ ሕዝብ ወገኖቼ ባነሳበት በምድራችን የሆነውን ነገር እያየን ያለነው አብረን ተያይዘን እየወደቅን ያለነው አብሮ የመብላቱ የወንድማማች ፍቅሩ ያ እሴት ወደቀበት ዘመን ነው። ስለዚህ ወገኖቼ እነዛ እሴቶቻችን መልካም እሴቶቻችን እንዲመለሱ የወንድማማች ህብረትና ፍቅር እንዲሆን ተሰደው ያሉ ምድሪቱን የፈቱ ትውልዶች እንደገና ወገኖቼ ምርኮ ሆነው ለሀገር እንዲሰጡ እግዚአብሔር አምላክ እንዲረዳን ፊቱን እንዲመልስልን በንስሐ በምልጃ በፊቱ በምንወድቅበት ሁሉ ከኛ ጋራ እህቴ ጣይቱ እንዳለች በኤልሻዳይ ቴሌቪዥን ከጠዋቱ 12 ሰዓት ጀምሮ የሚካሄደውን የጸሎት ጊዜ ከማለዳ ጀምረን እየተባበርን እንደገና የምንችል በነገርናችሁ ቤተክርስቲያናት ከዚህ በኋላ ባሉ በቀሩ ሳምንታቶች በመገኘት በእግዚአብሔር ፊት ሆ ብለን በእውነት ድምጻችን ተሰምቶ እንደ ቤተክርስቲያን አገልጋዮች እንደ ቤተክርስቲያን ፊተኛ ሁና ልትሰማ እንደሚገባት እንደዛ እንድንወጣ ጥሪያችንን እናስተላልፋለን። በመቀጠል ደግሞ አራተኛው ሳምንታችን የት ነው የሚሆነው ጣይትዬ? አራተኛው ሳምንታችን በሜክሲኮ ሬማ እምነት ቤተክርስቲያን ይደረጋል። ይሄንን ደግሞ ጸሎት ከሚቀጥለው አራተኛ ሳምንት ላይ ከኛ ጋራ ደግሞ እየተባበራችሁ እንድጸልዩ ጊዜ ያላችሁ ሁሉ ለዚህ ጌዲዮን 10 ሰው ይዞ እንደወጣ ከዛ ወደ 32000 ህዝብ ይዞ ከወጣ በኋላ እግዚአብሔር በ300ዎቹ ምድርን አሳልፎ እንደሰጠው በስራ ሂደት ላይ ያላችሁ በዩቲዩብ መከታተል ትችላላችሁ። በትርፍ ሰዓታችሁ ስራን ባለመበደል ይሄንን የሀገራዊ ጉዳይ ሆነውን በዚህ በመሰዊያ ማፍረስ አቅጣጫ ላይ በመጸሎትም ደግሞ በመሳተፍም በቤታችሁም ሆኖ በመከታተል ከዚህ አገልግሎት ጋር እንድትቆሙ በመቀጠልም ደግሞ የምጨምረው ይሄ አገልግሎት ያለ ገንዘብ አይራመድምና ገንዘብ ደግሞ ለዚህ ለአገልግሎት የጀርባ አጥንት ነው። ይህንን ህዝብ ከዚህ ከጨለማው መንግስት አውጥተን ወደ እግዚአብሔር መንግስት ለመመለስ በመናረጋቸው እንቅስቃሴዎች ገንዘቦች ያስፈልጉናል። ከታች በሚታየው ስክሪን ላይ ታገኙታላችሁ። በኤልሻዳይ ቲቪ በገንዘባችሁም የጠላትን መሰዊያ ማፍረስ ይቻላል። እግዚአብሔር አምላካችሁ ይባረክ። የሚቀጥለውን ከታችን ምስሩን ጋር ደግሞ እንቀጥላለን። እንግዲህ እህቴ ጣይትዬ እንደነገረችን አምስተኛውን ሳምንት የምናደርገው በምስራቅ መሰረተ ክርስቶስ ቤተክርስቲያን ይሆናል። ያ ደግሞ እስከ ሚያዝያ 30 ባለው ጊዜ ውስጥ የምናደርገው ፕሮግራም ነው። ይሄ ማለት የመጨረሻው ከዛ በኋላ በማግስቱ ግንቦት 1 ላይ ከ12 ሰዓት ጀምረን እስከ 4 ሰዓት በስቴዲየም በመናደርገው ቄስ ቶሎሳ ጉዲና እግዚአብሔር በሰጣቸውን መልእክት ይዘው የሚወጡበት ለአገር ቤተክርስቲያን ድምጿን የምታሰማበት ጊዜ ነው። በዛ ጊዜ ላይ ደግሞ በነቂስ ወጥተን በስቴዲየም ተገኝተን ሁላችን ወገኖቼ እግዚአብሔር በሰጠን እድል እንዲህ አይነት እድሎችን አላገኘንም። ግንቦት 1 በአገራችን በገጠሪቱ እንደገናም ደግሞ በከተማ በአደባባይ በክልሎች ምን እንደሚደረግ እናውቃለን ወገኖቼ። እግዚአብሔር ደግሞ ረድቶን በዛን ቀን ደግሞ እኛ የእግዚአብሔርን መሰዊያ አሳምረን ሰርተን ልንወጣ በጸሎት በምልጃ በጠላትን በመቃወም የቆየንበት ጊዜ ነውና የመጨረሻው የመጠቅለያው ጊዜ ነው። በዚህ ጊዜ ላይ እህቴ እንዳለችው የገንዘብም ደግሞ ድጋፍ ያስፈልጋል። ለምን ሲባል በዚህ በግንቦት 1 ፕሮግራም ላይ ከ84 ብሔር ብሔረሰቦች አንድ ተወካይ ወደ አዲስ አበባ ይመጣል። እነሱ ለ3 ቀን ወደ አዲስ አበባ መጥተው በተለያዩ ገስታውሶች ያርፋሉ። ስለዚህ የመኝታ አለ፣ የምግብ አለ። እንደዚህ የሚያስፈልጉ ደግሞ ወጪዎች ስላሉ እግዚአብሔር የረዳችሁ በዚህ በረከት የተባረካችሁ ገንዘባችሁ ደግሞ ለወንጌል እንዲሮጥ የፈቀዳችሁ ሰዎች ደግሞ በዚህ እንድታገለግሉ ከስክሪኑ በታች የአካውንቱ ቁጥር ይተላለፋል። ያንን እያያችሁ በዚህ አቅጣጫ እንድትዘረጉ በጌታ ፍቅር እንጠይቃችኋለን። ይሄ ጊዜ እግዚአብሔር ለቤተ ክርስቲያን የሰጠን ጊዜ ነው። እንደገናም ደግሞ በአይነቱ በጣም ልዩ የሆነ ፕሮግራም ነው። በእውነት መሰዊያን ክፉ መሰዊያን በመክበብ ቃል የምናወጣበት እኔ በኔ ትውልድ ከዚህ በኋላ አትሰራም
እስካሁን አንተ በመንገስህ ፈቅደን ለዚህ ነገር በመሰጣታችን ያነስንበት የወደቅንበት ዘመን ይበቃል። አሁን ግን እግዚአብሔር አንቅቶናል፣ ወጥተናል። በፍጹም ከዚህ በኋላ አትቀጥልም፣ በትውልዳችን መካከል ለውርደት ለጅራት አታረገንም ብለን ቃላችንን በአደባባይ የምናሰማበት ጊዜ ነውና ቅዱሳን ጥሪ እናደርጋለን። ለዚህ ታሪካዊ ምልጃና ጸሎት በነቂስ ወጥተን ምላሽ እንድንሰጥ እግዚአብሔርም እኛም ጥሪ እናደርጋለን። እግዚአብሔር አብስቶ ይባርካችሁ። ሙሉን ነገር ማብራሪያ ሰጥታለች። በኤልሻዳይ ቴሌቪዥን ደግሞ ከ12 ሰዓት እስከ 1 ሰዓት የሚተላለፉ እንዳለ ሆኖ የግንቦት አንዱ ግን ከ12 ሰዓት እስከ 4 ሰዓት ሙሉ ስርጭት ይደረጋል። በዓለም ዙሪያ ያላችሁ ቅዱሳን በዚህ መተባበር ትችላላችሁ። በስልጣን ተዋረድ ያላችሁ የአገር መሪዎች ይመለከተናል የምትሉት እንደ ጌዲዮን እናንተን እግዚአብሔር ጽኑ ኃያል ሲያረጋችሁ ለሀገር ለምድር በረከት ትሆናላችሁ። ዘመናችሁ ቤታችሁ ይባረክ። ይህን ታሪካዊ መሰዊያን አፍርሶ መልሶ የመገንባት ሂደት ውስጥ እንድትተባበሩ በጌታ ፍቅር ጥሪያችንን እናደርጋለን። እግዚአብሔር አምላክ ኢትዮጵያን ይባርክ። አሜን። ይህ በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን።